ጤና ይስጥልን እንደምን ከረማችሁ ምንገኘው በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሲራሮ ባዶዋቾ ወረዳ ሀኒቻ ከተማ አቅራቢያ ላይ የሚገኙ በእሳተ ገሞራ ኃይል የተፈጠሩ ሶስቱ ሐይቆች ማለትም ቡድመዳ ጢሎና መጨፈራ ሐይቆች መመልከት ችለናል። አሁን ምንገኘው ደግሞ መጨፈራ ተብሎ የሚጠራው ሐይቅ አካባቢ ነው። መጨፈራ ማለት ጆሯቸውን ሲያወጡ እንዲሁም ደግሞ ጀርባቸውን ሲያወጡ የተመለከተው ማህበረሰብ ጉማሬዎች ማለት ነው። በሐይቁ በርካታ ጉማሬዎች በፊት ነበሩ። ጆሯቸውን እንዲሁም ደግሞ ጀርባቸውን ሲያወጡ የተመለከተው የአካባቢው ማህበረሰብ ያወጣለት ስም ነው። መጨፈራ ይባላል ሐይቁ። መጨፈራ ሐይቅ የሚለየው ከማዕከላዊ ኢትዮጵያ ክልል ከሚገኙ መስህቦች ውስጥ ብቸኛው ባለኝ መረጃ መሰረት ብቸኛው ደሴታማ ሐይቅ ነው። ደሴት ውስጥም ነጭ ጅብ፣ አዞ፣ የተለያዩ የአዋፋት ዝርያዎች ይገኛሉ። በርካታ ፍላሚንጎችን መመልከት ችለናል ማለት ነው። መጨፈሪያን ስትመለከቱት በጣም ጥልቅ አይደለም ያስታውቃል። እና ስለዚህ በተለይ ጀልባ ቢኖረው የተለያዩ ባለሀብቶች እዚህ አካባቢ በመምጣት የቱሪስት አገልግሎት ሰጪ ተቋማት ቢገነቡ ሆቴል፣ ሪዞርት፣ ሎጅ ምናምን ቢገነባ ከዛም ባለፈ ደግሞ ወደ ደሴቱ ገብተው ያለውን ሪሶርስ ደግሞ መመልከት እንዲችሉ የተለያዩ ሀገር በቀል ዛፎች ይታዩናል። እሱን መመልከት እንዲችሉ ጎብኚዎች ጀልባ ቢመቻች በጣም የተሻለ ይሆናል ማለት ነው። እንዳጠቃላይ ግን በርካታ የቱሪዝም መዳረሻ ስፍራዎችን መመልከት ይያለው እኔ በሙያ መስኬም በትምህርት ቆይታዬም ማለት ነው። ስለዚህ የኢትዮጵያ የቱሪዝም መዳረሻ ስፍራዎች ዋነኛ ችግር አግቼ ማስበው የመንገድ ችግር ነው። ላክ ኦፍ ኢንፍራስትራክቸር አለ። መሰረተ ልማትን ከማሟላት አንጻር የሀገራችን መንግስት ለቱሪዝም ትኩረት ሰጥቶ እየሰራ እንዳለ እናውቃለን። ስለዚህ ለቱሪዝም መዳረሻ ስፍራዎች ትኩረት በማድረግ መንገድ ቢገነባላቸው በጣም የሰፋ ጥቅም እናገኛለን ብዬ አስባለሁ ከቱሪዝም ማለት ነው። መንገድ የተሻለ መንገድ ከሌለ ቱሪስት መጥቶ ሊጎበኝ አይችልም። ስለዚህ መንገድ ላይ ትኩረት ሰጥተን ብንሰራ የተሻለ ቱሪስት ማምጣት እንችላለን። ከቱሪዝም ካለው ሀብትም ተጠቃሚ ልንሆን እንችላለን ማለት ነው። ከዛም ባለፈ ደግሞ ፕሮሞሽን በደንብ መስራት ያስፈልጋል። ላክ ኦፍ ፕሮሞሽን አለ። አንዱ ዊክነስ ነው የቱሪዝም ዲቨሎፕመንት እንዳያድርግ አድርጎ የያዘው ፕሮሞሽን በደንብ አልተሰራም። ስለዚህ የማስተዋወቅ ስራ በደንብ ይሰራ። ከዛም ባለፈ ደግሞ ሀብቱ በአካባቢው ያለው ሀብት የተሻለ ሎካል ኮሚኒቲው አውቆ እንዲንከባከበው፣ እንዲጠብቀው፣ እንዲያለማው ለአካባቢው ማህበረሰብ አዌርነስ መፍጠር ያስፈልጋል። በእኔነት ስሜት ያለሙታል፣ ይጠብቁታል፣ ነገ ትልቅ ጥቅም ለኛ የሚያመጣ ሪሶርስ ነው ብለው እንዲጠብቁት እንዲይዙት ያደርጋል ማለት ነው። ስለዚህ አዌርነስን ክሬት ከማድረግ አንጻር ትኩረት ተደርጎ ሊሰራ ይገባል። ከዛም ባለፈ ኢንቨስተሮችን ወደዚህ አካባቢ በማምጣት በማስጎብኘት የተሻለ ስራ እንዲሰሩ፣ ቱሪዝምን እንዲያለሙ፣ እነሱም ካለው ሀብት ደግሞ ተጠቃሚ እንዲሆኑ ሊሰራ ይገባል ማለት ነው። የተለያዩ ስቴክሆልደሮች አሉ። እንግዲህ ቱሪዝምን ስናነሳ ሆስት ኮሚኒቲው አለ፣ ሎካል ኮሚኒቲ አለ፣ ቱር ኤንድ ትራቭል ኤጀንቶች አሉ፣ ሰርቪስ ፕሮቫይደሮች አሉ፣ እነ ቱሪስት አገልግሎት ሰጪ ተቋማት የምንላቸው ማለት ነው። እና በርካታ ነገሮችን ስለሚያጠቃልል ጥቅሙ የጎላ ነው ቱሪዝም። ቱሪዝምን ስናነሳ ሶስት ቤዚክ ኮምፖነንቶች አሉ። አትራክሽን አለ፣ አኮሞዴሽን አለ፣ አክሰሲቢሊቲ አለ። አትራክሽንን ስናነሳ አንድ ቱሪስት ከሚኖርበት ዩዥዋል ኢንቫይሮንመንቱ ወጥቶ መስህብ ለመመልከት መስህቡ መኖር አለበት ለመመልከት ከመውጣቱ በፊት። አክሰሲቢሊቲን ስናነሳ ደግሞ ትራንስፖርትን ነው የሚያጠቃልለው ማለት ነው። ያው ትራንስፖርትን ስናነሳ የተለያዩ ሞድ ኦፍ ትራንስፖርት አክሰስን በመጠቀም ማለትም የአየር ሊሆን ይችላል፣ የመንገድ ሊሆን ይችላል፣ የባቡር ሊሆን ይችላል፣ የውሃ ሊሆን ይችላል። እነሱን አክሰሶች በመጠቀም አትራክሽን አካባቢ እንዲደርስ የሚያደርገው አንዱ ብሪጅ ነው ማለት ነው። ከዛም ባለፈ ደግሞ አኮሞዴሽን አለ። አኮሞዴሽን ማለት አንድ ገስት ከመጣ በኋላ ሆም አዌይ ፍሮም ሆም ከቤቱ ወጥቶ ልክ ቤቱ እንዳለ እንዲሰማው የሚያደርጉ የተለያዩ የቱሪስት አገልግሎት ተቋማት ሰርቪሶች ናቸው። ይህ ማለት ማረፊያ አገልግሎት ሊሆን ይችላል፣ ፉድ ኤንድ ቤቨሬጅ ሊሆን ይችላል፣ የተለያዩ አሜኒቲስ ኤንድ አክቲቪቲስን ያጠቃልላል። ስለዚህ በሶስቱ ነገሮች ላይ ትኩረት አድርገን ብንሰራ እንደ ሀገር ማለት ነው አትራክሽንን ከማልማት ከመጠበቅ አንጻር ለማህበረሰቡ አዌርነስ ከመፍጠር አንጻር የተለያዩ ትራንስፖርት ሪካሪንታል ካምፓኒዎችን በደንብ በመጋበዝ ቱሪስቶችን በቀላሉ እንዲገቡ የሚያደርግ ነገር ቢመቻች፣ እንዳልኩት ደግሞ የመንገድ መሰረተ ልማት በደንብ ቢሟላ ቱሪስቶች በቀላሉ መጥተው አካባቢ መጎብኘት ይችላሉ። ስለዚህ ኢትዮጵያ ውስጥ ፖፑላርም ሬድ ዲስቲኔሽን የሚባሉትም አካባቢ እኔ እንደተመለከትኩት በጣም ችግር ሆኖ የሚታየው አንዱ የመንገድ ችግር ነው። የመንገድ ችግር ላይ ትኩረት አክተን ብንሰራ እንደ ሀገር በጣም በቱሪዝም ተጠቃሚ መሆን እንችላለን ብዬ አስባለሁ። ኦፖርቹኒቲ ስናነሳ ያለው የቱሪዝም ፖቴንሻል በራሱ ትልቅ ኦፖርቹኒቲ ነው። ሆስት ኮሚኒቲው በጣም እንግዳ ተቀባይ ነው፣ ሆስፒቴብል የሆነ ነው። ስለዚህ ይሄ ሁሉ እንትኖች አሉ። ብዙ ስትሬንግዝ አለ ስናነሳ ቱሪዝምን ስናነሳ በርካታ ስትሬንግዞች አሉ። የመጀመሪያው ስትሬንግዝ ምንድነው? ሆስት ኮሚኒቲው እንዳልኳችሁ ፍሬንድሊ የሆነ ነው፣ እንግዳ ተቀባይ ነው።
ከዛም ባለፈ ፖቴንሻሉ ሪሶርሱ በጣም ሂውጅ ነው።